ውድ የሀገሬ ልጆች፣ የሀገሬ የወንዜ ልጆች ዛሬ እንደማታሳፍሩኝ ጥያቄውን ሁሉ እንደምትመልሱልኝ እርግጠኛ ሆኜ መጥቼላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ በየዓለሙ ያላችሁ ይህን ቪዲዮ የምታዩ ሁሉ ሰላማችሁ ይብዛ፣ ርዝቃችሁ ሰፊ ይሁን። አላህ ጤና አፊያ በያላችሁበት ይስጣችሁ። ኢንሻአላህ የሰው ፊት አያሳያችሁ፣ የሰው እጅ አያሳያችሁ። በሳውዲ ላይ ያላችሁ እህቶቼ ዛሬ ልለምናችሁ የምፈልገው እህት ወንድሞቻችን በአሁን ሰዓት በጣም ችግር ላይ ነን ያለነው እና እባካችሁ በልመናም በእርዳታ መልክ ነው የምጠይቃችሁ። ስንቶቹ እኔ ላይቭ ስገባ ባክሽ ስራ ፈልግ የለን ስራ የለንም የሚሉኝ ብዙ እህቶች አሉ። እባካችሁ የምትችሉትን ያክል እንድትረዱልኝ እፈልጋለሁ። እነሱም ስራ ቤት የምትሰሩ እህቶች ሙምኪን ልትጠየቁ ትችላላችሁ። ሰራተኛ ታውቂያለሽ ወይ? ሀርስ ወይም ዘበኛ የሚጠብቅ ታውቂያለሽ ወይ? ሹፌር ታውቂያለሽ ወይ ብላችሁ መቼም ሳትጠየቁ አትቀሩ። ምናልባት ከተጠየቃችሁ የለም አትበሉ። እህቶቼ እባካችሁን በልመና መልክ ነው። እኛ ታውቃላችሁ ወደ ኋላ ለእርዳታ ብለን አናቅ። አውቃችኋለሁ፣ እተማመንባችኋለሁ። ትዝ ይለኛል ከኮሮና በፊት ስንት መከራ ነበረ። ስንቶቹን ረድተን ስንቶቹን ለሀገራቸው ያበቃናቸው ነበሩ። በዛን ጊዜ ስንቶቻችን ተረባርበን ነው ለሀገራቸው ያበቃናቸው። ከእስር ቤት አውጥተን እነሱ ከእስረኞች በፊት ደግሞ የአፋር የሆነ ችግር ነበረ። ትዝር ካላችሁ በዛን ጊዜ ራሱ እህቶቼ ወንድሞቼ ተረባርባችሁ ለአፋሮች ደርሳችኋል። አሁን ደግሞ በአረብ አገር ላይ የተቸገሩ እህቶቻችሁን እንድታግዙ ነው የምፈልገው። ብዙዎቹ ስራ ፈተው ቤት ቁጭ ብለው የቤት ኪራይ የሚከፍሉት የለም፣ ቀለብ የለም፣ ውሃ አለ፣ መብራት አለ። ታውቃላችሁ እዚህ አገር መብራት ከጠፋ ህይወት የለም። ለምን? አገሩ በሞቃታማ ነው። ያለ ሙከይፍ አንቀመጥም፣ ያለ ፍሪጅ አንቀመጥም። በጣም ከባድ ነው። ስለዚህ ያ ደግሞ ካልተሰራ ምንም የሚመጣልን ነገር የለም፣ የሚረዳን ሰው የለም። ራሳችን ሰርተን ራሳችንን ነው የምናስተዳድረው አይደል? ታውቃላችሁ። ስለዚህ ስራ በመጣ ሰዓት እባካችሁ ለእኔ ላኩልኝ፣ እኔ ሼር አረግላችኋለሁ። ኮመንት ስር ጻፉልኝ ቁጥሩን። ከፈለጋችሁ የራሳችሁን ከፈለጋችሁ ደግሞ የመዳሟን ቁጥር ጻፉልኝና እኔ አስተላልፍላቸዋለሁ። እባካችሁ እህቶቼ፣ ብዙ እህቶች እየተቸገሩ ነው ያሉት። መብራት የሚከፍሉት የላቸውም። የቤት ኪራይ ማን ነው የሚለቃቸው? የሚያሳልፋቸው የለም። የ3 ወር ቢያሳልፏቸው ለሚቀጥለው ማን ይከፍላል? የለም፣ ብር የለም፣ ስራ የለም። ስለዚህ እባካችሁ ራሳቸውን ብቻ ረድተው እችን ጊዜ እንዲያሳልፉ ደሞዝ አትበሉ። ባገኛችሁት 5,000ም ተገኘ 1,000ም ተገኘ እዚህ ሳውዲ ላይ ያላችሁ ታውቃላችሁ። እና ኢቃማ አለኝ እንዴት በዚህ ሰራለሁ የሚባልበት ወቅት አይደለም አሁን። እሺ እህቶቼ በተገኘው መሄድ ነው የሚፈልጉትና እባካችሁ ስራ የምታገኙ ሰዎች ወደ እኔ ሼር አድርጉልኝ፣ እኔ ሼር አረግላችኋለሁ። ቪዲዮውን አይታችሁ ቪዲዮ ስር ጻፉልኝ ቁጥራችሁን። እሺ እና በተገኘው ይሄዳሉ። በጣም ችግር ላይ ናቸው ያሉት። ወላሂ እኔ በጣም ሱፐር ማርኬት በቀደም ለታ ሄጄ በጣም አዝኜ ነው የመጣሁት። አፍ አውጥተው ነው ባካችሁ ሰራተኛ የምትፈልጉ እያሉ እየጠየቁ የነበሩ ሱቅ ላይ እና ስለዚህ ይህን ቪዲዮ አይታችሁ ሼር ሰብስክራይብ አድርጉልኝና ለሁሉ እንዲዳረስ አድርጉና የምታገኙትን ነገር ሼር አድርጉልኝ ወደ እኔ አስተላልፍላቸዋለሁ። እህቶቼ ወገን ለወገን ደራሽ ነውና ድረሱላቸው። ብዙ እህቶች ቤት ውስጥ ተቀምጠው ሌላ በሽታ እየመጣባቸው ነው እህቶቼ እና ስለዚህ እባካችሁ ተባበሩን እያልኩኝ እቺን ቪዲዮ ለሁሉም ሼር እንድታደርጉልኝ እፈልጋለሁ። በተለይ ስራ ላይ ያላችሁ እህቶቼ ምንም ደሞዝ አይታይም በአሁን ሰዓት። ቀን ማሳለፊያ ብቻ ነው የሚፈለገው። ለምን? ሰው እየተቸገረ ነው። በዚህ ወቅት ነው እብደት የሚመጣው። ኩላሊት በሽተኛ፣ ስንት አይነት በሽታ ነው ያለው ታውቃላችሁ ሁላችሁም። ያለ ሙከይፍ መቀመጥ አይቻልም ቤት ውስጥ። ውጪ ሲወጡ ብዙ መሻክል አለ። ውጪ የት ይቀመጣሉ? ሜዳ ላይ አይዞርም እንደ ኢትዮጵያ። ያው ተሰባስበን ነው ቤት ውስጥ ቁጭ የምንለው እና እባካችሁ ሌላህ ብላችሁ አላህ ምን ይለናል ላላህ ብለን ብላችሁ ሰራተኛ ቤት ውስጥ ተቀምጧል ስራ እንዳትሉ የለም እንዳትሉ። ቁጥር ስጡ። የኔን ቁጥር አስቀምጥላችኋለሁ ቪዲዮ ስር
ከዛ እየወሰዳችሁ ወይ ደውሉልኝ ወይ እናንተ ቁጥራችሁን አስቀምጡልኝ፣ እኔ ሼር አረግላቸዋለሁ። አማና በአላህ ስም እጠይቃቸዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አላፍርባችሁም እህቶቼ።